ሰላም ጤና ይስጥልኝ ብያለሁ እያንዳንዳችሁን ዮፍታሔ ሙላቱ ነኝ ከዮፍታሔ ሾው። ዛሬ እንግዲህ ኤክሳይቲንግ ኒውስ ይዤላችሁ መጥቻለሁ። እንደምታውቁት ዘ ሮድ ቱ ሂሊንግ የሚለውን ፕሮግራሜን ስጀምር 4 ዓመቱን የዛሬ የአሁኑ ጁላይ ላይ እናከብራለን ማለት ነው። በየአመቱ ከስቴት ስቴት የምንንቀሳቀሰው የተለያዩ ቴራፒስቶችን ይዘን አብረን የምናድግበትን ሜንሊ 4 ፓናል ዲስካሽን የምናደርግበት ፕሮግራም ነው ማለት ነው። በዚህ ዓመት ደግሞ ለየት ባለ መንገድ የተለየ ፕሮግራም ይዘንላችሁ እንቀርባለን ማለት ነው። ትዕግስት ዋልተንጉስን ከኢትዮጵያ ድረስ መታ አብራን ትዞራለች። የጻፈችው መጽሐፍ ምን ሆኛለሁ የሚለውን ከምንሰራው ጋር በጣም የሚገናኝ ስለሆነ እዛ ላይ ገብተን አብረን የምንወያይበት ከእሷ ጋር አብረን እንመጣለን። ስምረት ቢቲም ደግሞ አብራን ትኖራለች ማለት ነው። ምንድነው የምናወራው? ፓናል ዲስካሽኑ ምንድነው የሚያተኩረው ብላችሁ ለምትጠይቁ በሙሉ አንደኛው ትራውማ ኤንድ ሂሊንግ አለ፣ ኮንሽንስ ፓረንቲንግ አለ፣ አውቲዝም አለ፣ ኢሚግሬሽን አለ። ከዛ ደግሞ ሁሌ የማይቀረው ዩዝ ፓወር የምንለው የዩዝ ቮይስ አለን ማለት ነው። በእነዚህ ላይ በምናተኩርበት ጊዜ ለምንድን ነው የምናተኩረው? ምንድን ነው የሚያስፈልገው ብላችሁ ትጠይቁ ይችላላችሁ። ትራውማ ኤንድ ሂሊንግ እንደምታውቁት ትራውማ ፕሮሰስ ነው። ከራሳችን ሂል መጀመር አለበት። ራሳችንን አድነን ራሳችንን ያለንበትን ቦታ ካወቅን በኋላ ደግሞ ለልጆቻችን እንዳናስተላለፍ የሚጠቅመንን መንገድ ሳይክሉን ብሬክ ማድረግ እንችላለን ማለት ነው። ስለዚህ በዚህኛው ኮንፈረንስ ላይ ትዕግስት በጻፈችው ከመጽሐፉ ጋር ሆና እሷ ጋር በምናደርገው ኪውኤንኤ አብረን በመሳተፍ ምናደርጋለን ማለት ነው። ኦፕን የሆነ ሴፍ የሆነ መነጋገር የምንችልበትን ጥያቄና መልሶችን ይዘን የምንቆይበት ቦታ። ስለዚህ ትራውማ ኤንድ ሂሊንግ የሚል አንድ ፓናል ዲስካሽን ይኖረናል። ከዛ በኋላ ደግሞ ኮንሽንስ ፓረንቲንግ፣ ልጆች ስናሳድግ በምን አይነት መንገድ ነው የምናሳድገው? ምክንያቱም የኛ ቅድም ከትራውማ ጋር ቢያያዝም እኛ ያለፍንበትን ችግር ካላወቅን ለልጆቻችን ደግሞ እናሳልፋለን። አንዳንድ ወላጆች ምን ይላሉ? ተደብድቤ ነው ተመትቼ ነው ያደግኩት፣ ምን ለውጥ አለው፣ ምን ሆኛለሁ ይላሉ። ያንን የምናቆምበት ለልጆቻችን ሄልዚ የሆነ ኢንፎርሜሽን፣ እኔ ከእናትና ከአባቴ ጥሩ ነገር ከተሰጠኝ ለልጆቼ ማስተላለፍ ይችላል። ከእናትና ከአባቴ ደግሞ ጥሩ ነገር ካላገኘሁኝ ያንን ነው የማውቀውን ነው የምሰጠው። ስለዚህ ለየት አድርገን ሽፍት አድርገን በመማር በማንበብ አብረን በመወያየት አስተሳሰባችንን ቀይረን ልጆቻችንን በጥሩ ሁኔታ ማሳደግ እንችልበትን። አሜሪካ ያለን ሰዎች ለምሳሌ ልጆቻችንን ስናሳድግ እንደ ኢትዮጵያዊ ነው የምናሳድገው፣ እንደ ኤርትራዊ ነው የምናሳድገው፣ እንደ ጥቁር ነው የምናሳድጋቸው፣ እንደ አሜሪካዊ ነው የምናሳድጋቸው? ይህንን ጥያቄ በሙሉ መመለስ ያልቻልንበትን መንገዶች አብረን በመወያየት ኮንሽንስ ፓረንቲንግ በሚልበት በማሰብ ልጆቻችንን እንዴት ነው የምናዳምጠው፣ ከመጮህ ኢሞሽናችንን ኮንትሮል አድርገን በምን አይነት መንገድ መወያየት እንችላለን የሚለውን ኮንሽንስ ፓረንቲንግ ይኖራል። ከዛ ደግሞ አውቲዝምን እንደምታውቁት ወይም ደግሞ ዲፍረንትሊ ኤብል የሆኑትን ልጆችም ደግሞ ሲኖሩን እንዴት አድርገን ነው የምናሳድገው? እንደምታውቁት እኔ አንድ ልጅ አለኝ አውቲዝም ያለው። ያንን በምኖርበት በማድግበት በሚሆንበት ቦታ ላይ አክሰፕታንስ የሚያስፈልግበትን መንገድ ብዙ ጊዜ ችግር ውስጥ የምንገባው ልጆቻችንን እንደ እርግማን እንደ ቅጣት አድርገን እናያቸውና አክሰፕት ራሳችን ሳናደርግ ራሳችን አዌር ሳንሆን ሌላውን ማስተማር አንችልም። እኛ ደግሞ አክሰፕት ካላደረግን ይሄ ቶሎ ብለን ልጆቻችን ኤርሊ ኢንተርቬንሽን የሚባለውን ነገር አያገኙትም ማለት ነው። ስለዚህ እሱን አታልቅሱ አይደለም፣ አትናደዱ አይደለም፣ አትዘኑ አይደለም። ይህንን ሁሉ አዝነን ተቀብለን ግን ለልጆቻችን ደግሞ ምን ያስፈልጋቸዋል ብለን ወደሚገቡበት የሚያስፈልጋቸውን ትምህርት ቤት የሚያስፈልጋቸውን ትሬኒንግ የሚያስፈልጋቸውን ሰፖርት ማግኘት የምንችለው እኛ መጀመሪያ ከተቀበልን በኋላ ነው። ስለዚህ እንዴት አድርገን እንቀበል፣ እንዴት አድርገን እንማማር በሚል ደግሞ ከተለያዩ ወላጆች ጋር ሆነን የምንወያይበት ይሆናል ማለት ነው። ከዛ ደግሞ ምን አለን? በዚህ ሰዓት ላይ እንደምታውቁት ትልቁ ችግር ኢሚግሬሽን ችግር አለ። ሰው እየፈራ ነው። ምን ላድርግ፣ እንዴት ነው የምንቀሳቀሰው ብለው ኬሳቸውን ስለሚጠይቁ ጠበቃ በማምጣት ደግሞ ያንን ኦፕን ሆነን የተለያዩ ስትራቴጂዎችን መናገር የምንችልበት መጠያየቅ የምንችልበትን መንገድ ደግሞ ስለ ኢሚግሬሽን የምናወራው ጊዜ ይኖራል ማለት ነው። ከዛ ደግሞ ሁሌ የማይቀር ትልቁ ፕሮግራማችን ዩዝ ቮይስ የምንለው የወጣቶቹን ፕሮግራም። እነሱ ደግሞ መተው ሁሉ ጊዜ ወላጆች ነን ወደ ታች ይሄን አርጊ ይሄን አታርጊ ብለን የምንናገረው። ቆም አድርገን ደግሞ ልጆቻችንን በምን መንገድ ነው የምታልፊው? ምን ችግር ውስጥ ነው ያለሽው? ምን ላዳምጥ፣ እንዴት ልቀየር፣ እንዴት አድርጌ ጥሩ አባት ልሆን፣ እንዴት አድርጌ ጥሩ እናት ልሆን ብለን መጠየቅ የምንችልበትን ቀጥታውን ከልጆቹ ያንን ጋፕ የሚያልፉበትን የሚሄዱበትን ችግር መልሰው ለኛ እንዲነግሩን ማለት ነው። ሜንታል ታቡ ሳይሆን
የምናወራበት መንገድ በስርዓቱ ከፍተን ሴፍ የሆነ ቦታ ለልጆቻችን ከከፈትን እነሱ ከኛ ጋር አብረው መወያየት ይችላሉ ማለት ነው። ስለዚህ the road to healing 4 ስቴቶችን እንሄዳለን። አትላንታ ማርች 8፣ ዲኤምቪ ማርች 22፣ ደንቨር ኮሎራዶ ማርች 29 and then ኤፕሪል 5 ደግሞ ዳላስ። እነዚህም ሁሉ የተለያዩ አቋማቶች ሰፖርት እያደረጉን ስለሆነ የምንሄደው። ለምሳሌ የደንቨሩን ቴስት ኦፍ ኢትዮጵያ ነው ሰፖርት የሚያደርገን። ወደ አትላንታ ስንመጣ ፒያሳ ሬስቶራንት እና ኒያ ሪል ስቴት ሰፖርት እያደረጉን ነው። ሌሎችም ደግሞ በምንሄድበት ቦታዎች እኛን ሰፖርት ልታደረጉን የምትፈልጉ በሙሉ ፕሊዝ ኮንታክት አድርጉንና አብረን እንድንሰራ እንጠይቃችኋለን። እንዳትቀሩ። መጽሐፉንም ታገኙታላችሁ። ያን ቀን ተፈርሞ ከትዕግስት የምታገኙት። ትዕግስት ዋልተ ንጉስ ከኢትዮጵያ ነው ቀጥታውን የመጣችው። ስፔሻል ትሪትመንት ነው ማለት ለእያንዳንዳችን ከእሷ ዳይሬክትሊ የምንማረው ይኖራል። ስምረት ቢዩቲ አለች። የተለያዩ ፓናሊስቶች ደግሞ ጆይን ስለሚያደርጉን ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ በምንለጥፈው ኢንፎርሜሽን ሼር እያደረጋችሁ አብራችሁን ተሳተፉ። ስለዚህ በሰላም እስከምናገኛችሁ ድረስ እንኳን ደህና መጣችሁ፣ በሰላም ቆዩልን እንላለን። በጣም አመሰግናለሁ። ዮፍታሔ ሙላቱ the Road to Healing ፋውንደር ነኝ። እግዚአብሔር ይባርክልኝ ሁላችሁንም።